አለይኩም ወራህመቱላሂ ወበረካቱ። ሰላም የወድ ቤተሰቦች ሰላም ብያለሁ። ላይ ተዘር ዛሬ ደግሞ የምንሰራው ዲያይ ክሬማ ነው ማለት ነው። የዶሮ ስጋ በክሬም ማለት ነው። በመጀመሪያ በሶስት ቅመም ባህራት ተብያለሁ ማለት ነው። ፍልአስወድ፣ ሰኑድ፣ ኩርኩም አድርጌ ማለት ነው። ከዛ በዚህ ቅቤ መጀመሪያ ይጠበሳል። ከዛ በኋላ ደግሞ ያለን እናያለን ማለት ነው። ዝብዳ ነው። በዝብዳ ነው እንትን ያልኩት የጠበስኩት። ዝብዳ ማለት ቅቤ ማለት ነው። የገበታ ቅቤ ነው የሚባለው። እዚህ ደግሞ እርዳችንን እየሰራ ነው። እዚህ ደግሞ ለቀያረ አጥተናል። ደግሞ ያስገባ ነው እና ነው ደግሞ ሰብስክራይብ ላይክ አስተያየታችሁን እንጠብቃለን። ሰዎች ሰብስክራይብ አድርጉ ማለት ነው። አመሰግናለሁ ስለምታበረታቱ። እሺ ዶሮአችንን ጠብሰን ጨርሰናል። ያው በተጠበሰበት ቅቤ ላይ ዶሮ በተጠበሰበት ቅቤ ላይ ነው ሽንኩርት የምናደርገው። ከዛ ቀጥለን ቱም ወይም ነጭ ሽንኩርት እናደርጋለን። ከዛ ሰኑድ ይፍላደት በሁለቱም እንጠቀማለን። በአራት ምክንያቱም እዚህ ዶሮ ተከተብሎ ነው የተጠበሰው ማለት ነው። እሺ አሁን ደግሞ ሽንኩርታችንን ጨምረናል። በተጠበሰበት ቅቤ ላይ ማለት ነው። ዶሮ በተጠበሰበት በቅቤ ነው የጠበስኩት። ዶሮ በተጠበሰበት እዛው ላይ ሽንኩርት ማድረግ ነጭ ሽንኩርት አድርጌያለሁ። ከዛ ሰሚድና ፍልፍል አደርጋለሁ ማለት ነው። በአራት ብዙም አይጠቀሙም እነዚህ ሰዎች፣ ምክንያቱም እዚህ ተተብሎ ነው የተጠበሰው ዶሮ። እዚህ ደግሞ ፍጡር ጨምሬያለሁ።
ይህን ውሃ ጨምረናል። ዶሮችን እንጨምራለን ማለት ነው። ለ30 ለ40 ደቂቃ እናበስላለን። ከዛ አውጥተን ከዚያ በኋላ ስጋውን አውጥተን ክሬማ እንጨምራለን። ክሬማና ትንሽ ጨው። ከዛ በኋላ ስጋችንን ከላይ እናደርጋለን። ዶሮአችንን ዶሮ ከወጣ በኋላ ክሬማ ይደረጋል። ክሬማ ከተደረገ በኋላ ዶሮ ከላይ ይደረጋል። ከዛ ይበላል ማለት ነው። ቢያንስ አሁን ለ1 ሰዓት ይበስላል። ለ40 ደቂቃ ለ50 ደቂቃ እስከ 1 ሰዓት ድረስ ባለው። እዚህ ደግሞ ሩዛችንን እየሰራ ነው። ነጭ ሩዝ ሩዛችን ደረሰ። በዚህ መልኩ በነጭ ነው የሰራ ነው። ሁለት አይነት ነው የሰራ ነው። እዚህ ደግሞ ሩዝ በቢጫው እና በነጩ የተቀላቀለ ነው ማለት ነው። እዚህ ደግሞ ሰላጣ አዘጋጅተናል። ሰላጣ ሳይሆን ከስ ዝም ብለው እንደዚህ ጋር አድርገው ነው እነሱ የሚበሉት። ሌላ አይነት ብዙ አይነት ሰላጣ በእርግጥ አሰራር አለ። ከስ ለዛሬ ያዘጋጀነው ከስ ይባላል። ይሄንን ነው ማለት ነው። ክሬማ ጨምሬያለሁ አውጥቼ ማለት ነው። ስጋውን እዚህ አድርጌያለሁ። ዶሮአችን ደርሰዋል። ከዛ ትንሽ ተክተክ ይበልና ዶሮውን ከላይ ያደርጋለሁ ማለት ነው። በቃ በዚህ አይነት መልኩ ዲያይ ክሬማ ይባላል። ጨርሰናል ማለት ነው።